ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱ ከጅምሩም እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ልባም ወይም በሳል ብልህ ሴት ያላት ባህሪ ምን ምን ናቸው የምን ትምህርቶች ነው ዛሬ የምንማማረው ማለት ነው። ከነዚህ መስፈርቶች ከነዚህ በሳል ብልህ ሴት ያላችሁን ባህሪ ኮሜንት ላይ ታሳውቁኛላችሁ ማለት ነው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ለብዙዎች እንዲዳረስልኝ መልካም ትብብራችሁ ሳለኝ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ልባም ወይም በሳል ብልህ ሴት ያላት ባህሪ ይላል። እንግዲህ የዛሬው ትምህርታችን የዛሬው ቪዲዮአችን ምንድን ነው? ስለ ልባም ወይም ስለ በሳል ብልህ ሴት ስላላት ባህሪ ነው የዛሬው ትምህርታችን ማለት ነው። እንግዲህ ከእነዚህ ባህሪያት ውስጥ ያላችሁን በኮሜንት ታሳውቁኛላችሁ ማለት ነው። ልባም ወይም በሳል ብልህ ሴት ያላት ባህሪ መገለጫዎች ምንድን ናቸው? ያላት ባህሪ መስፈርት ምን ምን ናቸው? የሚል ትምህርቶችን ነው ዛሬ የምንማማረው። እንግዲህ ከዚህ ጋር የመጀመሪያው አንደኛ ራ ሷ ን ና ሌ ሎ ች ን ታ ከ ብ ራ ለ ች ጠቅለስ ስናደርገው ራ ሷ ን ና ራሷንና ራሷንና ሌ ሎ ች ን ሌሎችን ታ ከ ብ ራ ለ ች ታከብራለች። በአንድ ላይ ራሷንና ሌሎችን ታከብራለች። ይህ እንግዲህ አንደኛው ምንድን ነው? የበሳል ወይም የብልህ ሴት ባህሪዋ መገለጫ ምንድን ነው? ራሷንና ሌሎችን ታከብራለች ማለት ነው። ከራሷም አልፋ ለሌሎች ክብር የምትሰጥ ራሷን አሳልፋ ክብር የምትሰጥ ናት ማለት ነው። ይህ አንዱ ለሴት ብልህ ያላት ባህሪ መገለጫ ነው ማለት ነው። ሁለተኛው ደግሞ አ ላ ስ ፈ ላ ጊ ድ ራ ማ አ ት ሰ ራ ም አ ላ ስ ፈ ላ ጊ አላስፈላጊ አላስፈላጊ ድ ራ ማ ድራማ አ ት ሰ ራ ም አትሰራም። ጠቅለስ ስናደርገው አላስፈላጊ ድራማ አትሰራም ነው የሚለው። ይሄ ምንድነው? አንዱ ሁለተኛ መስፈርቷ አላስፈላጊ ድራማ አትሰራም ማለት ነው። ያ ማለት ሁሌም ቢሆን አላማዋ ላይ ትኩረት ያላት መስጠት ባለባት ትኩረቷ ላይ ነው የምታተኩረው እንጂ አላስፈላጊ ነገሮችን አትሰራም ማለት ነው። ሁሌም ቢሆን ትኩረቷ ለስራ ለአላማዋ ነው የምትሰራው ማለት ነው። አላስፈላጊ ድራማ አትሰራም። ይሄ አንዱ የበሳል ወይም የብልህ ሴት መገለጫ ባህሪ ነው ማለት ነው። ቀጣይ ደግሞ ሶስተኛ ከመናገር በፊት ትሰማለች። ከመናገር በፊት ትሰማለች። ጠቅለስ ስናደርገው ከመናገር በፊት ትሰማለች። ይሄ አንዱ ምንድነው? መገለጫዋ ነው። የበሳል ሴት ወይም የብልህ ሴት ያላት ባህሪ መገለጫዋ ምንድነው? ከመናገሯ በፊት ትሰማለች ማለት ነው። ሁሉን ነገር ከመናገር በፊት ነገሮችን የማዳመጥ ችሎታ አላት። ከመናገሯ በፊት ሁሉን ነገር ታስባለች ማለት ነው። ይሄ ቀጣይ አራተኛዋ ራ ሷ ን ለ ማ ሻ ሻ ል ት ጥ ራ ለ ች ጠቅለስ ስናደርገው ራ ሷ ን ራሷን ለ ማ ሻ ሻ ል ለማሻሻል ት ጥ
ራለች ትጥራለች። ጠቅለል ስናደርገው ራሷን ለማሻሻል ትጥራለች ይላል። እንግዲህ ይሄ ምንድነው? ሁልጊዜም ቢሆን ራሷን ለማሻሻል ትጥራለች። ይሄ አንዱ ብልህ ሴት ባህሪ መገለጫዋ ነው ማለት ነው። ሁልጊዜም ምንድነው? ራሷን ለማሻሻል ትኩረት ታደርጋለች። ትኩረቷ አላማዋ ምንድነው? ራሷን ለማሻሻል ጥረትና ሙከራ ታደርጋለች ማለት ነው። ይሄ መገለጫ የሴት ልጅ ባህሪ ነው ማለት ነው። ቀጣይ ደግሞ በአላማዋ ጠንካራ ናት። በአላማዋ ጠንካራ ናት። ጠቅለል ስናደርገው በአላማዋ ጠንካራ ናት ይላል። እንግዲህ ይህ አንዱ ምንድነው? በሳል ሴት ወይም የብልህ ሴት መገለጫ ባህሪዋ ምንድነው? በአላማዋ ጠንካራ ናት ማለት ነው። ሁሌም ደግሞ ስድስተኛ ትልቅ ህልም አላት። ጠቅለል ስናደርገው ትልቅ ህልም አላት። በአንድ ላይ ትልቅ ህልም አላት ይላል። ይሄ አንዱ ምንድነው? የብልህ ሴት ያላት መገለጫ ዋነኛ መስፈርቷ ትልቅ ህልም አላት። ለወደፊት የምታስበው ለወደፊት የምታቅዳቸው ነገሮች ትልቅ ህልም አላት ማለት ነው። ይሄ አንዱ የሴት ልጅ ባህሪ መገለጫ ነው ማለት ነው። ቀጣይ ደግሞ ገመና ሸፋኝ ናት። ገመና ሸፋኝ ናት። ጠቅለል ስናደርገው ገመና ሸፋኝ ናት። ገመና ሸፋኝ ናት። ይሄ አንዱ ምንድነው? የሴት ልጅ ወይም የበሳል ብልህ ሴት መገለጫ ባህሪዋ መስፈርቷ ገመና ሸፋኝ ናት። ብዙን ጊዜ ገመና ሸፋኝ ናት። ለሚመጣው ያለውን ችግር ሁሉን ነገር የመሸፈን ባህሪ አላት ማለት ነው። ቀጣይ ደግሞ ስምንተኛ ውሳኔ ትቀበላለች። ውሳኔ ትቀበላለች። ጠቅለል ስናደርገው ውሳኔ ትቀበላለች። ይሄ አንዱ ምንድነው? ለማንኛውም ለሚመጣው ነገር በማንኛውም ሰዓት ውሳኔ ለመቀበል ዝግጁ ነው የምትሆነው። ይሄ የበሳል ሴት ወይም ብልህ ሴት ያላት ባህሪ መገለጫዋ ውሳኔ ትቀበላለች ማለት ነው። ቀጣይ ደግሞ ራሷን የምትገዛ ናት። ራሷን የምትገዛ ናት። ጠቅለል ስናደርገው ራሷን የምትገዛ ናት። ይሄ አንዱ ምንድነው? መገለጫዋ ብልህ ሴት ያላት ባህሪ መስፈርት ነው ማለት ነው። ራሷን ለራሷ ተገዥ ናት ማለት ነው። ራሷን የምትገዛ ናት ማለት ነው። ቀጣይ ደግሞ አስረኛ የመጨረሻው በግልጽ ትወስናለች። በግልጽ ትወስናለች። በአንድ ላይ ጠቅለል ስናደርገው በግልጽ ትወስናለች። ይሄ አንዱ መስፈርቷ ምንድነው? በግልጽ ትወስናለች ማለት ነው። ለውሳኔዋ ግልጽ ናት ማለት ነው። ይሄ በሳል ሴት ወይም የብልህ ሴት ባህሪ መገለጫዋ ነው ማለት ነው። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ልባም ወይም በሳል ብልህ ሴት ያላት ባህሪ መስፈርቶች ምን ምን ናቸው የሚል ትምህርት ነው ዛሬ የተማማርነው ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ